እሺ ማሪ ወይ እኔ የምልሽ አሁን ከወለድሽ 2 ወር ነሽ ነው 3 ወር ነው በቃ አሁን ስራ መጀመር አለብሽ እንዴ በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ ምን ማለት ነው እንዴ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል በቃ 2 ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው እንደተቀመጥኩት እኔ ፈልገሽ ሆነ አልኩኝ አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው መመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ አንዳንዴ እኮ መተጋገዝ አለ ጊዜውን ታውቂያለሽ የምር ነው ምን ማለት ነው የምር ነው አይ እኔ አጥሚትም አልጠጣም ታውቃለህ አጥሚት አልበላም ታውቃለህ ጨጓራዬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል ዲጂታሊቲ ነው እንዴ ምን ችግር አለው ባሎቻቸው ጥሯቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው ምንድነው ያለቀሽ ነው አይ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ምን ነው የሚያስለቅስሽ ኧረ እኔ አላለቀስኩም ለማለቅሳለሁ ምን ነው የሚያስለቅስሽ አላለቀስኩም እንዴ 2 ልጅ አለ አይደል እሱ ወጪ አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ